ሃይ እንዴት ናችሁ? ዛሬ የአማርኛ ፓርት 2 ነው የምንሰራ ይሆናል። ግን በዚህ ቪዲዮ ላይ ይሄ የምንባብ ፓርቶቹ ምናምን ዘለናቸው ነው። ስለዚህ የምንባብ ፓርቱን ከፈለጋችሁ ከታች ቴሌግራም ላይ እናስቀምጣችኋለን ሊንካችንን የቴሌግራምን በሱ ገብታችሁ ጥያቄዎቹን መስራት ትችላላችሁ። የምንባብ ፓርቶቹን ማለት ነው። ከፓርት 2 ላይ መንባብ ያልሆኑትን ፓርቶች ለመስራት እንሞክራለን ማለት ነው። ከ36 ስንጀምር ኢብራሂም የስዕል ችሎታ አለው፣ በተጨማሪም ድርሰት ይጽፋል በሚለው አረፍተ ነገር ውስጥ መሸጋገሪያ ቃላትም በመሆን ያገለገለው ቃል የትኛው ናቸው? ኤ በተጨማሪም፣ ቢ ችሎታ አለው፣ ሲ ድርሰት ይጽፋል፣ ዲ የስዕል ችሎታ። መሸጋገሪያ ማለት አንዳንዴ እንደ መያያዣ የሚያያይዝልን ማለት ነው። አንድን አረፍተ ነገር ከአንዱ ጋር ወይ ደግሞ ስለሆነ ሀሳብ በተጨማሪ እንድንገልጻቸው ተጨማሪ ሀሳቦቻችንን ጨምረን እንድንገልጻቸው የሚያገለግሉን አያያዥ ቃላቶች በሚለው እንትን ማለት እንችላለን። አያያዥ ቃል በሚለው መውሰድ እንችላለን። እዚህ ጋር ኢብራሂም የስዕል ችሎታ አለው አይደል ያለን? አለው። ስለ ኢብራሂም ተጨማሪ ነገር የነገረን ምን ብሎ ነው? በተጨማሪም ድርሰት ይጽፋል። ስለዚህ እዚህ ጋር ሁለቱን ቃላቶች የያያዘበት ቃል ወይ እንደ መሸጋገር የተጠቀመበት ቃል በተጨማሪም የሚለው ነው። ችሎታ አለው፣ ይሄ ሲጀመር አያያዥ ቃል አይደለም አይደል? ድርሰት ይጽፋል፣ የስዕል ችሎታ። ስለዚህ መልሳችን የሚሆነው ኤ በተጨማሪ የሚለው ነው። 37 መምህር መላኩ ለተማሪዎች ምክር ሰጡ ዳሽ ስነ ምግባር ለግለሰብም ይሁን ለሀገር የማይተካ ሚናው እንዳለው ገለጹ። በክፍት ቦታው ላይ በመጠቀም የምንችለው መሸጋገሪያ ሀረግ የቱ ነው? ኤ ሆኖም ግን፣ ቢ ከዚህ ጋር በማያያዝ፣ ሲ በተቃራኒው ግን፣ ዲ ይሁንና። እዚህ ጋር ሆኖም ግን አፍራሽ ነው፣ በተቃራኒም ግን ሲላ ያለው ማፍራሽ ነው፣ ይሁንና ማፍራሽ ነው። አሉታዊ ለሆኑ ነገሮች ነው ልንጠቀማቸው የምንችላቸው። ግን ጥያቄያችን መምህር መላኩ ለተማሪዎች ምክር ሰጡ ዳሽ በስነ ምግባር ለግለሰብም ይሁን ለሀገር የማይተካ ሚናው እንዳለው ገለጹ ነው። አረፍተ ነገሩ ራሱ አሉታዊ የሆነ ነገር የለም፣ አዎንታዊ ወይ ተቃራኒ የሆነ ነገር የለም። ስለዚህ ከዚህም ጋር በማያያዝ የሚለው ቢ መልስ ይሆናል ማለት ነው። ስለዚህ መምህር መላኩ ለተማሪዎች ምክር ሰጡ፣ ከዚህም ጋር በማያያዝ ስነ ምግባር ለግለሰብም ይሁን ለሀገር የማይተካ ሚናው እንዳለው ገለጹ ነው የሚሆነው። 38 በልብ ወለድ ውስጥ ያሉ የምናብ ዓለም ፍጡራን ምን ይባላሉ? ኤ ገጸ ባህሪ፣ ቢ ትልም፣ ሲ ግጭት፣ ዲ ታሪክ። በልብ ወለድ ውስጥ ተዋናዮቹ ምን ይባላሉ ማለት ነው? ገጸ ባህሪ ነው የሚባሉት። ኤ ላይ ያለው ገጸ ባህሪ። ትልም ካል ምክንያትና ውጤት ነው። ግጭት የሚያደርጉት ይሄ ግጭት ከተፈጥሮ ጋር ከራሳቸው ጋር ምናምን የሚያደርጉት ግጭት ነው። ታሪክ ሙሉ ስለምንድን ነው የሚያወራው የሚለው ነው። ስለዚህ እነሱም በምናባዊ ዓለም ውስጥ ያሉ ምናብ ፍጡራንን የሚወክለው የሚያሳየው ግን ገጸ ባህሪ ይባላሉ። 39 ወይዘሮ ደጅ ይጥኑ ጸጉራቸውን አደራርቀው ቀሚሳቸውን አጥልቀው ወደ ገበያ ሄዱ። መንገድ ላይ ሲደርሱ የገንዘብ ቦርሳቸውን እንዳልያዙ አስታውሰው በጣም ተናደዱ። ራሳቸውን ምን አይነት ሰው ነኝ የማረባ፣ አሁን በምን ልሸምት ነው እዚህ ድረስ የመጣሁት እያሉ ከራሳቸው ጋር ሙግት ገጠሙ። ወይዘሮ ደጅ ይጥኑ ከራሳቸው ጋር የሚያደርጉት እሰጣ ገባ ከልብ ወለድ አላባውያን አንጻር ከየትኛው ይመደባል? ኤ መቼት፣ ቢ ትልም፣ ሲ ግጭት፣ ዲ ታሪክ። የልብ ወለድ አላባውያን የሚባሉ አሉ፣ ታውቋቸዋላችሁ። ኤ ላይ መቼት ማለት መቼና የት ነው፣ ቦታን የሚያሳየን ነው። ስለዚህ አይሆንም። ቢ ትልም ምክንያትና ውጤት ነው፣ ይሄም አይሆንም። ሲ ግጭት፣ አው እሳቸው እያደረጉት ያለው ነገር ግጭት ነው፣ ከማጋ ከራሳቸው ጋር እየተጋጩ ነው። ዲ ታሪክ
ስለ ታሪኩ ስለ ሁኔታው ምናምን የሚነግረን ነገር ነው። ስለዚህ እሳቸው ከራሳቸው ጋር ነው እየተጋጩ እየተናደዱ በራሳቸው ያሉ። ስለዚህ መልሳችን ግጭት ይሆናል። 40 ከሚከተሉት አማራጮች መካከል በስርዓት ተዋቅሮ አረፍተ ነገር የመሰረቱት ቃላት የትኛው ናቸው? ኤ ወደቀ ልጁ ሳያስበው፣ ቢ መዓዛ ጎበዝ ናት በትምህርቷ፣ ሲ ውስጥ ገበያ ገባች፣ ዲ አየር ለሰው ልጆች ያስፈልጋል። የአረፍተ ነገር መዋቅር ማለት መጀመሪያ ባለቤት ከዛ ተሳቢ ከዛ ግስ ነው አይደል የሚሆነው። ስለዚህ በእንደሱ የተጻፈው ወደቀ ልጁ ሳያስበው ይባል፣ ልጁ ሳያስብ ወደቀ ሊባል ይችላል። መዓዛ ጎበዝ ናት በትምህርቷ፣ መዓዛ በትምህርቷ ጎበዝ ናት ነው የሚባለው። ውስጥ ገበያ ገባች፣ ገበያ ውስጥ ገባች ነው የሚባለው። ስለዚህ አየር ለሰው ልጆች ያስፈልጋል። በትክክሉ የተጻፈው ዲ ነው። አየር ለሰው ልጆች ያስፈልጋል። 41 ማንበብ ብርሃኑ መጽሐፍ ይወዳል ልቦለድ የሚለው ቃላት ስርዓት ባለው መንገድ ሲዋቀር የሚሰጠው አረፍተ ነገር የቱ ነው? ኤ ልቦለድ መጽሐፍ ማንበብ ብርሃኑ ይወዳል፣ ቢ ብርሃኑ ልቦለድ መጽሐፍ ማንበብ ይወዳል፣ ሲ ብርሃኑ መጽሐፍ ልቦለድ ማንበብ ይወዳል፣ ዲ ብርሃኑ ይወዳል ልቦለድ መጽሐፍ ማንበብ። ስለዚህ ባለቤት ተሳቢ ግስ አድርገን ስናስቀምጠው ልቦለድ መጽሐፍ ማንበብ ብርሃኑ ይወዳል፣ ብርሃኑ ነበር መጀመሪያ መምጣት የነበረበት። ኤ አይሆንም። ቢ ብርሃኑ ልቦለድ መጽሐፍ ማንበብ ይወዳል፣ ይሄኛው ይሆናል። ሲ ብርሃኑ መጽሐፍ ልቦለድ ማንበብ ይወዳል። ምን አይነት መጽሐፍ መጀመሪያ ላይ መቀመጥ ነበረበት። ሲ አይሆንም። ዲ ብርሃኑ ይወዳል ልቦለድ መጽሐፍ ማንበብ። ስለዚህ ብርሃኑ ልቦለድ መጽሐፍ ማንበብ ይወዳል ነው የሚባለው። ቢ ይሆናል ማለት ባለቤት ተሳቢ ከዛ ግስ። 42 ከሚከተሉት አማራጮች መካከል ጥያቄያዊ አረፍተ ነገር መሆኑን አመልካች የሆነ ቃል የቱ ነው? ኤ ከበደ፣ ቢ ሄደ፣ ሲ ማን፣ ዲ በጣም። ከበደ ብሎ ጥያቄ አረፍተ ነገር ሊያስነሳ አይችልም አይደል? ሄደም እንደዛ። ማን ግን ከሆነ ማን ሲል የሆነ መልስ እንጠብቃለን አይደል? ስለዚህ ማን ነው የሚሆነው? 50 ከሚከተሉት ቃላት ውስጥ በነጠላ ቁጥር የተጻፈ ቃል የቱ ነው? ኤ ልብስ፣ ቢ ሴቶች፣ ሲ ጫማዎች፣ ዲ ቀናት። ነጠላ ቁጥር ተጻፈው ነው የተባለው። ልብስ ልብስ አንድ ነገር ለመግለጽ ነው። ቢ ሴቶች፣ ሴቶች ሲል ነጠላ አይደለም ብዙ ነው። ሲ ጫማዎች፣ ብዙ ጫማዎችን ነው እየገለጸ። ዲ ቀናት፣ ብዙ ቀናቶችን ነው። ስለዚህ ነጠላ ቁጥር የሆነው ነው የተባልነው ልብስ ይሆናል። አንድ ነገርን ብቻ ይገልጻል ልብስ ሲባል። 51 ብዙ ቃላትን ተጠቅሞ ሀሳብን ገለጸ በሚለው አረፍተ ነገር ውስጥ ብዙ ቁጥር አመልካች ቅጥያ የያዘው ቃል የቱ ነው? ኤ ሀሳቡን፣ ቢ ብዙ፣ ሲ ቃላትን፣ ዲ ተጠቅሞ። እሺ ኤ ላይ ያለው ሀሳቡን ነው ያለው፣ የሱን አመለካከት ለምንደ ማለት ነው። ቢ ብዙ፣ እሱም አይሆንም። ሲ ቃላት፣ ቃል ከዛ ሲበዛ ቃላት ይባላል። እኛም ብዙ ቁጥር አመልካች የሆነውን ነው የተባልነው፣ ነጠላ ሳይሆን ብዙ ቃላት አመልካች። ስለዚህ ቃላት የሚሆነው ነው የሚሆነው ሲ። 52 አስቻለው ከሱቁ አጠገብ ተቀምጧል። የተሰመረበት ሐረግ ከየትኛው የሐረግ አይነት ይመደባል? ኤ ከስማዊ ሐረግ፣ ቢ ከመስተዋድዳዊ ሐረግ፣ ሲ ከግሳዊ ሐረግ፣ ዲ ከቅጽላዊ ሐረግ። እሺ ከሱቁ አጠገብ ተቀምጧል ነው። ከሱቁ አጠገብ የሚለው ነው ቃላችን። ከስማዊ ሐረግ ካልን ከስሙ በፊት መግባት ነበረበት፣ ካስቻለው በፊት። ከመስተዋድዳዊ ሐረግም ይሄኛ አይሆንም። ከግሳዊ ሐረግ ከግሱ በፊት ነው ያለው አይደል? ስለዚህ ከግሳዊ ሐረግ ነው የምንመድበው። ከግሱ ቀድሞ ስለ ግሱ የተወሰነ መረጃ የሚሰጠን ስለሆነ። 53 ከሚከተሉት አረፍተ ነገሮች መካከል
ገቢር ግስን የያዘው አረፍተ ነገር የቱ ነው? ኤ መክሊት መብራቱን አጠፋችሁ። ቢ ፀጉሩን በመቀስ ተቆረጠ። ሲ ነብሩ በአዳኙ ተገደለ። ዲ ሻማው በክብሪት ተለኮሰ። እዚህ ጋር ገቢር ግስ የሚለው ምንድን ነው የሚለውን እኔ መጀመሪያ ገቢር ግስ ማለት አድራጊ ግስ ማለት ነው። አድራጊው ማለት ለምሳሌ ኤ ላይ መክሊት መብራቱን አጠፋችሁ ይላል አይደል? ይሄ የተደረገ ነገር ነው። አድራጊ ናት መክሊት መብራቱን አጠፋችሁ። ስለዚህ ይሄ ገቢር ግስ መሆን ይችላል። ፀጉሩን በመቀስ ተቆረጠ የሚለው ተደራጊ ነው፣ አድራጊ አይደለም። ነብሩ በአዳኙ ተገደለ፣ ይሄም ተደራጊ ነው፣ አድራጊ ሳይሆን ማለት ነው። ዲም ሻማው በክብሪቱ ተለኮሰ፣ ይሄም ተደራጊ ነው፣ አድራጊ አይደለም። ስለዚህ ገቢር ግስ የምንለው አድራጊ ግስ ማለት ነው። ስለዚህ አድራጊ ደግሞ እዚህ ጋር መክሊት መብራቱን አጠፋችሁ የሚል ይሆናል። 54 ትርሲት ጠረጴዛውን አጸዳችሁ የሚለው አረፍተ ነገር ግስ ወደ ተገቢር ግስ ተለውጦ ሲጻፍ አረፍተ ነገሩ የቱን ይመስላል? ኤ አጸዳች ትርሲት ጠረጴዛውን። ቢ ጠረጴዛው ትርሲትን አጸዳ። ሲ ትርሲት አጸዳች ጠረጴዛውን። ዲ ጠረጴዛው በትርሲት ተጸዳ። ግሱን ወደ ተገቢር ግስ ነው ቀይሩ የተባልነው። ወደ ተገቢር ግስ ማለት ወደ ተደራጊ ግስ ማለት ነው። አድራጊ ሳይሆን ተደራጊ። ትርሲት ጠረጴዛውን አጸዳች ከሆነ ትርሲት ነበረ ጠረጴዛውን ያጸዳችሁ። ስለዚህ ጠረጴዛው በትርሲት ተጸዳ ነው የሚሆነው ወደ ተገባሪ ግስ ሲቀየር። ስለዚህ መልሳችን ጠረጴዛው በትርሲት ተጸዳ ነው መባል ያለበት። 55 ትምህርት የዳሽ መሰረት ነው። አረፍተ ነገሩን ማሟላት የሚችለው ቃል ዳሽ ነው። ኤ ድህነት፣ ቢ እድገት፣ ሲ ወሬ፣ ዲ እድል። ትምህርት የዳሽ መሰረት ነው። ትምህርት የድህነት መሰረት ነው አይባልም። ትምህርት የእድገት መሰረት ነው። ቢ ትምህርት የእድገት መሰረት ነው ይባላል። 56 ከሚከተሉት ውስጥ አጋናኝ አረፍተ ነገር የሆነው የቱ ነው? ኤ ቤቱን ጥረጊ። ቢ ለምን ሁልጊዜ ታማራላችሁ? ሲ እሰይ የኔ ልጅ እንኳን መጣ። ዲ ስራዬን መስራት አልቻልኩ። የሚያጋነን አረፍተ ነገር እዚህ ውስጥ የትኛው ነው? አጋናኝ የሆነ የሚያጋነን የሆነ ማለት ነው። ቤቱን ጥረጊ ኖርማሊ ቤቱን ጥረጊ ይባላል። ቢ ለምን ሁልጊዜ ታማራላችሁ? ጥያቄ ምልክት ነው፣ ጥያቄ ነው እንጂ የሚያጋነን አይደለም። ሲ እሰይ የኔ ልጅ እንኳን መጣ፣ እሰይ እንኳን መጣ የሚለው ግን የሚያጋነን ነው አይደል? ደስታዋን የሱን መምጣት እያጋነነች ነው። ሲ ይሆናል። 57 በእምነት ታታሪ ሰራተኛ ነች የሚለውን ተራ አረፍተ ነገር ወደ ውስብስብ አረፍተ ነገር ሲቀየር የቱን ይመስላል? ኤ ሰራተኛው በእምነት ታታሪ ነች። ቢ በእምነት ታታሪ ሰራተኛ በመሆኗ ተሸለመች። ሲ በእምነት ሰራተኛ ነች። ዲ በእምነት ታታሪ ነች። የተሰጠን ተራ አረፍተ ነገር ነው። ተራውን ወደ ውስብስብ አረፍተ ነገር ነው መቀየር ያለብን። ሰራተኛው በእምነት ታታሪ ነች። ተራ አረፍተ ነገር ነው፣ ምንም ውስብስብ የሆነ ነገር የለም። በእምነት ታታሪ ሰራተኛ በመሆኗ ተሸለመች። እዚህ ጋር አንድ ታታሪ ሰራተኛ መሆኗን ተነግሮናል። ሁለት መሸለሟ ተነግሮናል። ስለዚህ ይሄ ውስብስብ ነው። ሲ በእምነት ሰራተኛ ነች፣ ነጠላ አረፍተ ነገር ነው። ዲ በእምነት ታታሪ ነች።
እሱም ነጠላ አረፍተ ነገር ነው። ስለዚህ ውስብስብ አረፍተ ነገር ልንለው እንችለው በእምነት ታሳሪ ሰራተኛው በመሆኗ ተሸለመች የሚለው። 58 ነገሮችን አግዝፎና አሳንሶ የሚያቀርብ የአረፍተ ነገር አገልግሎት ዳሽ ይባላል። ኤ ጥያቄያዊ፣ ቢ ሀተታዊ፣ ሲ ትዕዛዛዊ፣ ዲ አጋናኝ። ነገሮችን አግዝፎና አሳንሶ። ጥያቄያዊ አይሆንም። ሀተታዊ ኖርማሊ ስለ አንድ ነገር ዝም ብሎ የሚያወራ አይነት እንትን ነው። ትዕዛዛዊ ትዕዛዝ መስጠት ነው፣ እንዲያርግ እንዲያታርግ ምናምን ብሎ። አጋናኝ የሚያጋነን ማለት ነው። በጣም ነገሮች ወይ አግዝፎ በጣም ትልቅ አድርጎ ያሳየናል፣ አንዳንድ ደግሞ በጣም አሳንሶ ሊያሳየን ይችላል። ስለዚህ የሚያጋነን ማለት ነው። 59 ለማ ነገሮችን ዳሽ ይህን አረፍተ ነገር በሀተታዊ አረፍተ ነገር እንዲጠናቀቅ ቢደረግ ከሚከተሉት አማራጮች መካከል የትኛው መሆን ይችላል? ኤ ለማ ነገሮችን በትኩረት ይመለከታል። ቢ ለማ ነገሮችን በቀላሉ አይረዳም። ሲ ለማ ነገሮችን ይመለከታል በቀላሉ ግን አይረዳም። ዲ ሁሉም መልስ ይሆናል። ሀተታዊ አረፍተ ነገር ሆኖ እንዲጠናቀቅ ነው የተፈለገው ወይ ሀተታዊ አረፍተ ነገር ይሆነው? ምን ብሎ ጀምሮ? ለማ ነገሮችን ብሎ ጀምሮ። ለማ ነገሮችን በትኩረት ይመለከታል። እሺ ለማ ነገሮችን በቀላሉ ይረዳል። ለማ ነገሮችን በትኩረት ይመለከታል ግን በቀላሉ አይረዳም። ሁሉም መልስ ነው። ሁሉም መልስ ነው። ሁሉም ሀተታዊ አረፍተ ነገር ነው። እዚህ ውስጥ ጥያቄ የለም። እዚህ ውስጥ ትዕዛዛዊ የሆነ አረፍተ ነገር የለም። ስለዚህ ሁሉም በ4 ነጥብ የሚጨርሱና ሀተታዊ የሆኑ ናቸው። ጥያቄ ቁጥር 60 መላኩ ታታሪ ገበሬ ነው ዳሽ በዘንድሮ ዓመት ከፍተኛ ምርት ለመሰብሰብ ችሏል። በክፍት ቦታው ላይ መጠቀም የምንችለው አያያዥ ቃል የቱ ነው? ኤ ሆኖ፣ ቢ ይሁንና፣ ሲ ስለዚህ፣ ዲ ነገር ግን። እሺ ኤ ሆኖም ነው የሚለው። ሆኖም ደግሞ እዚህ ውስጥ የሆነ እንትን የሆነ የለም፣ ኔጌቲቭ የሆነ ነገር የለም፣ አሉታዊ የሆነ ነገር የለም። ሁሉም አረፍተ ነገራችን አዎንታዊ ነው። ሆኖም አይሆንም፣ ይሁንናም አይሆንም፣ ይሄም አሉታዊ ነው። ሲ ስለዚህም ይሄኛው ይሆናል። ዲ ነገር ግን። መላኩ ታታሪ ገበሬ ነው ስለዚህም በዘንድሮ ዓመት ከፍተኛ ምርት ለመሰብሰብ ችሏል። ስለዚህም አብሮ መሄድ ይሄኛው